ሰላም ቤተሰቦች ዛሬም እንግዲህ በሌላ ቪዲዮ መጥቼላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ ጠይቃችኋለሁ። ዛሬ የምንሰራው ቢፍ ስትሮጋኖፍ ነው። የምጠቀመው የጭቅና ስጋ እንደዚሁም ወይን፣ ሶያ ሶስ እንደዚሁም ዝንጅብል፣ ነጭ ሽንኩርት እንደምትመለከቱት የተፈጨ አድርጌ አዘጋጅቼዋለሁ። የምጠቀማቸውን ቅመሞች እንደዚሁም ሁሉንም ሬሲፒ እናያለን ማለት ነው። ቀይ ሽንኩርት፣ ሶያ ሶስ፣ ዘይት እንደዚሁም ዝንጅብል የገባበትን ቁንዶ በርበሬ ያለበትን ሚክስ እንደዚህ አስቀምጫለሁ። እንደምታዩት በዚህ መልኩ ካዋሃዳችሁት በኋላ ባሳየኋችሁ በመጀመሪያው ባዶ በሆነ መስታወት ቦል ላልተወሰነ ደቂቃ እናስቀምጠዋለን ማለት ነው። ካስቀመጥነው በኋላ ሁልጊዜም ስንሰራ ስቴክ ነገር ስትሮጋኖፍ የሆኑ ምግቦች ላይ ወይን እጠቀማለሁ። መጠነኛ ወይን እንደዚህ አድርጋችሁ በደንብ እንዲዋሃድ አድርጋችሁ ሁሉንም ስጋ እንደያዘ ካረጋገጣችሁ በኋላ ቀጥታ ወደ ፍሪጅ ነው የምንወስደው ማለት ነው። እናስቀምጠዋለን። ሮዜ እዚህ ጋር እየደረሰልኝ ነው የሚገኘው እንደምታዩት ነው። የቀረንን ደግሞ ሌላ ቅመሞች እንደ ገውዝ ያሉትን ነጭ ሽንኩርት፣ ጨው፣ ትንሽ ሶያ ሶስ ስላለው በጣም መጠነኛ ነው ያደረኩትኝ። እንደምታዩት ቀጣይ ለሮዙ የሚሆነኝን ደግሞ ዝንጅብል በዚህ መልኩ አዘጋጃለሁ ማለት ነው። የተፈቀፈቀን ዝንጅብል ዛሬ የምንጠቀመው ምግብ ላይ ሞር ቴስት ማግኘት የፈለኩትኝ የዝንጅብልን ቴስት ነው። ስለዚህ ስጋውም ላይ ሮዙም ላይ ዝንጅብል ጨምሬያለሁ። እስኪ እናንተ ሞክራችሁ ደግሞ ሀሳባችሁን በኮመንት መግለጽ ትችላላችሁ። የምትመለከቱትን ተርመሪክ ወይ ደግሞ የሎ ፓውደር ተጠቅሜያለሁ ለሩዜ። ዝንጅብል እንደዚሁ ጨምሬያለሁ። ነጭ ሽንኩርትም ያለበትን እንደምታዩት ማይ ፌቨራይት ሲዝኒንግ ገውዝ እዚህ ጋር አለ ማለት ነው። ገውዙንም በዚህ መልኩ ጨምረዋለሁ። ለአጠቃቀሜ ይቅርታ እየጠየኩኝ የተጠቀምኩትኝ የሻይ ማንኪያ አንድ ከግማሽ ነው ማለት ነው። እንደዚሁም ቀይ ሽንኩርት ይሄ ያለቀለት የሚባለው አይነት ሩዝ ነው እየሰራሁ ያለሁትኝ እንደ ብሪያኒ ማለት ነው። ኤንድ እንደምትመለከቱት እዚህ ጋር ሰላጣዬን ማዘጋጀት ጀመርኩኝ። ስጋ ነገር ስትጠቀሙ ከሩዙም ይልቅ ሳላድ ነገር ብትመገቡት ብዬ ሪኮመንድ አደርጋችኋለሁ። እኔን የቀለለኝ እሱ ስለሆነ ነው። ግን ደግሞ ዛሬ እስኪ በዚህ መልኩ ላቅርበው ብዬ ነው። ሩዛችን እየደረሰ ነው እንደምታዩት። ቀረፋ እንደዚሁም ሮዝመሪ ጨምሬያለሁ። አሁን ቀጣይ ስራዬ የሚሆነው ድሬሲንጌን መስራት ነው። ማስተርድ የገባበትን ሎሚ የገባበትን ሚክስ አድርጌ ደግሞ ወደዚህኛው መጥቻለሁ። ይኸው እንደምታዩት ሩዙ ደርሷል። ስለዚህ እናወጣዋለን። ቀጥታ የምንሄደው ወደ ስጋችንን ወደ 25 ደቂቃ ያቆየሁትን ስጋ ነው እንግዲህ እዚህ ጋር ያመጣሁት። እንደምታዩት መጥበሻዬ ግሏል። ቆንጆ ግለት በጋለበት በዚሁ ይሄን የመሰለ ቴክስቸር እየያዘ እየበሰለ ነው የሚገኘው። ሀሳባችሁን ኮመንት ላይ መጻፋችሁ እንዳትረሱ። ይሄንን ስቴፕ ተከትላችሁ ሰርታችሁ የተመቻችሁን ሀሳብ ያልተመቻችሁን ቴስት ደግሞ እንድትጽፉልኝ ብዬ ጠይቃችኋለሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ ብታደርጉ ሞር አዳዲስ ምግቦችን ወደ እናንተ ይዤ እመጣለሁ። በዚህ ደግሞ እናንተ ካገዛችሁኝ እኔም ደግሞ እየበረታሁ እመጣለሁ ማለት ነው። እንደምትመለከቱት የሶያ ሶሱ ቴክስቸር ትንሽ ብራውን ያደርጎታል። እንደምታዩት በዚህ መልኩ ከበሰለ በኋላ ቀጣይ ስራ የሚሆነው የበሰሉትን አውጥቼ ደግሞ አዲሱን ደግሞ ጨምሬ ማዘጋጀት ነው የሚሆነው። አይ ቲንክ ትንሽ ካሜራዬ ወድቆ ነበር መሰለኝ ይቅርታ። እንግዲህ በመቀጠል ለሰላጣው የሚሆነኝ ድሬሲንግ ቁንዶ በርበሬ፣ ሎሚ፣ ጨው የገባበትን እንደዚህ አዘጋጅቼዋለሁ። በመቀጠል ደግሞ እንደምታዩት ሰላጣው ደግሞ ካሮቱን በዚህ መልክ ስላይስ አድርጌዋለሁ። ይሄ የበቆሎ ዱቄት ነው። ስትሮጋኖፍን ስንሰራ የምንጠቀመው ዱቄት አለ።
ኤንዴን ቼደር ቺዝ ደግሞ እዚህ ጋር አስቀምጫለሁ። ስጋዬ በዚህ መልኩ ከደረሰ በኋላ ስጋውን ካወጣም በኋላ በዚህ ደስት በሚመስለው ትንሽ ብራውኒ በሰራው ባይዘዌ ይሄ ያረረ ነገር አይደለም። ጀስት የሶያ ሶሱ ብራውኒ ፓርቱ እና የተጠቀምኩት የጋርሊኩ ነው። ሰው ብራውን ሶሴን በዚሁ ሰራሁት ማለት ነው። ኤንዴን መልሼ ስጋውን ጨምሯለሁ። በጣም እሳት ላይ መቆየት የለበትም ምክንያቱም ይገነትርብናል። እንዳይገነትር በጊዜ ነው የምንጨርሰው ማለት ነው። በመቀጠል እንደነገርኳችሁ ቴክስት ቼደር ቺዛችንን በዚህ መልክ ከጨመርን በኋላ እሳት ላይ ሳናቆየው ማውጣት ይኖርብናል እንዳይጠነክር። እንደምታዩት በዚህ መልኩ ስጋችንን አውጥተናል። ቆንጆ ቴክስቸር አለው። ጁሲ ነው በጣም ኤንደን ቺዝ ስላለው ትንሽ ሄልዚ ፋት የሆነ እንደሆነ በዚህ ቼክ ማድረግ ችያለሁ። ምክንያቱም የተጠቀምኩትን ቺዝ ስለማውቀው ነው። ትንሽ ሳልቲ ነው። እናንተም መጠነኛ አድርጋችሁ ጨምሩት። ከነ ሶሱ በዚህ መልክ ፕሬዘንት ማድረግ ትችላላችሁ። ሉክ ኤት ኤንድ ኮመንታችሁን ጻፉልኝ። ቴንክ ዩ